ሰበር ዜና የሼህ ኑሩ ልጅ እስር ላይ ነው። የታሰረበት ምክንያት አባቴን ያስገደላቸው መንግስት ነው ብለሃል በሚል ነው። በአክራሪዎች ተገደሉ በሚል መንግስት ከፍተኛ የዜና የፕሮግራም የመግለጫ የግዳጅ ሰላማዊ ሰልፍ ሽፋን የተሰጠባቸው የሼህ ኑሩ ልጅ በእስር ላይ እንደሚገኝ ታወቀ። እንደ ምንጮቻችን ገለጻ የታሰረበት ምክንያት ደግሞ አባቱን መንግስት እንዳስገደላቸው በመናገሩ ነው። አሁን የታሰረው ለሁለተኛ ጊዜ ሲሆን በመጀመሪያ ዙር ይህን ተናግረሃል በሚል ደህንነቶች በመውሰድ አስፈራርተዋል። መንግስት ስንት ነገር እያደረገላችሁ የአባቶችህን ገዳይ ይዞላችሁ ይህን ለምን ትናገራለህ በሚል ካስፈራሩት በኋላ ለቀውታል። ከተፈታም በኋላ የሚስጥሩ መውጣት ጉዳይ ያሳሰባቸው ደህንነቶች ድጋሚ ይህን ነገር በመናገሩ አፍነው እንደወሰዱትና የት እንደታሰረም እንደማይታወቅ ምንጮቻችን ገልጸዋል። ቤተሰቦቹም እሱን ለመጠየቅ ፍቃድ ማግኘት አልቻሉም። መንግስት ለረጅም ጊዜ አክራሪዎች ገደሏቸው በሚል ከሞቱበት ዕለት ጀምሮ ለከፍተኛ የፖለቲካ ፍጆታ ሲጠቀምባቸው የቆዩት ሼህ ኑሩ መንግስት እንዳስገደላቸው የሚገልጹ በርካታ ፍንጮች ከዚህ በፊት መውጣታቸው የሚታወቅ ሲሆን አሁን ግን በልጃቸው ሳይቀር መመስከሩ ለመታሰሩ ምክንያት ሆኖታል።